ክቡራን አድማጮቻችን ይህ ግሩም ቃና ነው። በተወዳጁ ብስራት 101.1 ላይ ዘውትር ቅዳሜ ነው አለን። ባለፈው ሳምንት እንደምታስታውሱት በግሩም ቃና አንዳንድ መረጃዎችን አቅርበን ነበር። ካቀረብናቸው መረጃዎች ውስጥ አንዱ ስለ ድምጻዊ ጌዲዮን ዳንኤል ነው። ጌዲዮን ዳንኤል እንግዲህ ከተማችን ውስጥ ወጣት ከሆኑትና በተለይ በአጭር ጊዜ ውስጥ እውቅና ካገኙት ድምጻውያን ውስጥ አንዱ ነው። ጌዲዮን ዳንኤል በተለይ ስለ ኃይልዬ ተናግሮ አይጠግብም። የኃይልዬ ክለብ ውስጥ በስራ ሂደት ስኬታማ ከሆኑት ከጥቂቶች ድምጻውያን ውስጥ አንዱ ጌዲዮን ዳንኤል ነው። ጌዲዮን ዳንኤል ስለ ጌዲዮን ዳንኤል አንዳንድ ነገሮች ብዙ ተብሏል። ከተማችን ውስጥ እንግዲህ አንዳንድ ነገሮች እየተወሩ ነበር። ጌዲዮን ዳንኤል ባለፈው በነበረው ሁኔታ ያው ሁሉም እንደሚያውቀው እንግዲህ የተወሰኑት ክፍል ወይም የተወሰነ ማህበረሰብ ክፍል ማለት ይቻላል አንዳንድ አስተዋጽኦ አድርገውለት ወደ ጤናው ተበልሶ ወደ ሙዚቃው እንደመጣ ማውርቶ ነበር። ከዛ በኋላ ግን አሁን ያ ነገር ውሸት እንደሆነ ጌዲዮን ዳንኤል በኢቢኤስ ሰይፉ ሾው ላይ ቀርቦ ስጦታ እንደተበረከተለት ያን ብር ግን አንዳንዴ የሾው አዘጋጅ ሰይፉ ፋንታውን ብሩን ሰጥቶ ታጠፋው ጌዲዮን ዳንኤል እና አሁን ስራም እየሰራ አይደለም የሚባል ወሬዎች ይናፈሳሉ። ሌላ ደግሞ ሰይፉ ብሩን ከለከለኝ ብሎ አውርቷል፣ አልሰጠኝም የሚባል ነገርም አለ። እነዚህን መረጃዎች ማጥራት ስለነበረብን ለዛሬ ድምጻዊ ጌዲዮን ዳንኤል ምን ይላል የሚለው ነገር አብሮናል። ጌዲ እንዴት ነህ? እሺ ቴዲ፣ በመጀመሪያ በጣም ነው ማመሰግን። እግዚአብሔር ያክብር። ፈልግ አግኝተኝ አንዳንድ ነገሮችን ጠይቀኝ እንደዚህ ስለዚህ ከህዝብ ጋር እንድታገናኘኝ ስላደረከኝ በግሩም ቃና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ባይዘው ይኸውልህ ሰይፉ እግዚአብሔር የተመሰገነ ይሁን በጣም ጥሩ ነገር ነው ያደረገልኝ። እኔ እሱ የሚለኝን ነገር ነው እንጂ እንደዚህ የከለከለኝ ነገር የለም። ምንም ነገር አልከለከለኝም። የምፈልገውን ነገር ነው ያደረገልኝ ያለው። ብሩን ሰጥቷል። ባይዘው ገንዘቡን እኔ ገንዘብ የምወስደው ገንዘብ የለም። የምፈልገውን ነገር ያደርጉልኛል። የምፈልገውን ነገር ለሆነ ነገር ስፈልግ እንደዚህ ስፈልግ የሚደረግልኝ ነገሮች አሉ እንጂ እንደዚህ ሄጄ የሆነ ነገር ሁሌ ገንዘብ አምጣ ለእንደዚህ ምናምን እያልኩኝ ማስቸገር ልጅ አይደለሁም። ግን አግባብ ባለው መንገድ ነው፣ ፌር በሆነ መንገድ እግዚአብሔር ያክብረው ሁሉንም ነገር አድርጎልኛል። በህዝቡ ስም ደግሞ እግዚአብሔር ያክብረው። አሁንም ይህን ነገር ያደረጉት ማን ናቸው? ጎሳዬ፣ የኤችቶ ባለቤት ጋሽ ተፈራ፣ እነ ታደለ ሮባ፣ መስፍን፣ እንደገና አንድ መስፍን የሚባል አለ። እሺ ድምጽ አይደለም፣ አርቲስት የለበት። አዎ። ስለዚህ ብሩ በማን አካውንት ነው የተቀመጠው? እዛው ነው የሚሆነው። እኔ በመፈልግበት ሰዓት የምፈልገውን ነገር ሄጄ ጻፊው አለች። የማን ጻፊ? የሰይፉ ቢሮ ሄዳለሁ። ቢሮ ሄጄ እንደዚህ ብዬ ነግራታለሁ። እሷን እንደዚህ ታደርግልኛለች እንጂ ሌላ ነገር ይሄ ስነ ስርዓት የሌለው ነገር አድርጌም አላውቅም። ስለዚህ እየተወራ ያለው ወሬ ውሸት ነው። ምንም ነገር ነው በእውነት ላይ። ስለዚህ ብሩ አስተዋጽኦ ያደረጉልህ ሰዎች ተቀምጧል። ብሩ ከተቀመጠ በኋላ በአግባቡ ምክንያታዊ በሆነ መንገድ ብሩን ተወስዳለህ። ብሩን ወስደህ ለምሳሌ ለምን ታውላቸዋል? ባይዘው ለሚያስፈልጉኝ ነገሮች ወይ የቤት ኪራይ የሚከፈል ሲኖር ወይ የምፈልገው ዕቃ ሲኖር የጎደለኝ ነገር ሲኖር እንጂ ጀስት ሌላ ነገር እንኳን እንትን በአልበም ለምሳሌ ወደ ሙዚቃው የበለጠ መመለስ ይፈልጋል። አንዱ ትልቁ አስተዋጽኦ አልበሙ ላይ ባይዘው ምን አለ መሰለ፣ ስለ አልበሙ እኔ አሁን ትልቅ ሰርፕራይዝ ነው ማረጋቸው ብዬ ነው የተነሳሁት። ማንም በማያውቀው መንገድ ነው እኔ አልበሜን አሁን ሰርፕራይዝ ላረጋቸው ነው። እንግዲህ ኢቭን እነ ሰይፉም ሰርፕራይዝ ነው የሚሆኑት። ማንኛውም ሰው እንዲህ ነው ብዬ መናገርም አልፈልግም። ብቻ ግን እየሰራው መሆኔን እስቲ ወደፊት እንግዲህ ይታያል ማለት ነው። አዲስ ነገር አለ? አዎ እንግዲህ ያው ቴዲዬ እንግዲህ ትንሽ ይዞኝ ነበር ሰሞኑን። እሺ የስራ አለ? አዎ የስራ አለ ይዞኝ ነበር። ያው እግዚአብሔር ያክብራቸው ሁሉም ሰዎች። ኢቭን አሁን ሰሞኑን ራሱ በጣም በተከታታይ ቴዲ አፍሮ እየደወለልኝ እንዴት ነው ምናምን እያለኝ ነበር። እሱም የሰራልኝ ስራዎች አሉ። በዚህ አጋጣሚ እሱንም ሳላመሰግን አልቀርም። እግዚአብሔር ያክብረው። ሰጥቷል? አዎ እሱም ሳላመሰግን በቃ ኦልሬዲ እንትን ያለቀ ነገር ነው እና እግዚአብሔር የተመሰገነ ነው። በአቀናባሪም ደረጃ ያሉት ነገሮች ጥሩ ነገር። ማን እየረዳ ነው በአቀናባሪ? አሁን አንድ አዲስ ልጅ አለ ሚለይ የሚባል ልጅ። ከእሱ ጋር በጣም አሪፍ ነገር እየሰራን ነው። እንደገና ሁሉም እንትን ናቸው እና ማኔልም ዶክተርም አዲስ የሚባልም ልጅ እንዳለ እነ ኤልያስም ከሙዙም። ግን ይሄ ልጅ አሁን ካያልኩ ልጅ ይሄ ሚሊ የሚባል ልጅ በጣም አሪፍ ነገር ነው እየሰራን ያለ ነው። ከሱ ጋር አብዛኛው ነው። ሙሉ ስሙ ማን ነው? አዲስ ይመስላል። ብርሃኑ ይባላል። ብርሃኑ ደገፋ። ያው አዲስ ልጅ ነው ግን በጣም በቃ ጥሩ ነገር ነው የሚሰራው። ሰምተው እንትን ትለዋለህ። ያው ሚኪም እንትን ብላኛለች። ሚኪ ሊዲም ሳላመሰግናቸው አልቀርም። ሁሉንም እግዚአብሔር ያክብርልኝ። ስለዚህ እየተባበሩ ነው። ሁሉም እነ ኤልያስም ሁሉም እንትን ብለውኛል። ከሙዚቃም ያው የሰራነው ስራ አለ
ከማቆሙ በፊት እና ያው ሁሉንም ነገር እየጨራረስን ነው በጣም ደስ የሚል ነገር ነው ስለዚህ እውነታውን እንግዲህ አድማጭ ማወቅ ስላለበት ነው ያው አዲስ ነገር እጅ ላይ አንድ ሲዲ ይታየኛል አው እንግዲህ አዲስ ነገር ይዤ መጥቻለሁ ሁለት ነጠላ ዜማ ነው ይዤ መጣሁት ደስ ይላል እና ሁለት ነጠላ ዜማ ነው ይዤ መጣሁት በዚህ አጋጣሚ ራሱ ምን እንደሆነ አንደኛው ኤሜቴ ነው የሚለው እሺ ሁለተኛው ባይ ነው የሚለው ኦኬ በጣም አሪፍ ሶስት ነው ማን የተሳተፉበት እዛ ላይ ባይ የሚለውን ብስራ ጋረደውና ዳንኤል ከበረ ነው ግጥሙን የጻፉት ዜማውን ብስራት ነው የሰራው ያው ቅንብሩን ሚሊዮን የሰራው እንደገና ደግሞ ኤሜቴ የሚለውን ዘፈን ቻቻ ነው የሰራው ቻቻ ኬፊያ ቻቻን ታቋል አው ቻቻ በጣም እግዚአብሔር ያክብረው ከጎኔ ነው ዜማውን እኔና ልጁ ነው የሰራነው አቀናባሪው በዚህ አጋጣሚ አጠገቤ የነበሩ ልጆች የኛውን ነገር ሲሰራ የነበሩ ልጆች እዛው የሚሊ ፋሚሊዎችን በጣም አመሰግናለሁ ጓደኞቹንም እዛው አብርሃምን እንደገና ሰለሞን ባይላሞስን በጣም ነው ማመሰግነው ሁሉንም ብቻ እግዚአብሔር ያክብርልኝ በጣም አመሰግናለሁ በጣም ደስ የሚል ነገር ነው እንግዲህ ያጫውተከን ያለው ነገር በጣም ያም ደስ ብሎናል በግሩም ቃና በተወዳጁ ብስራት 101.1 ስም ከልብ ደስ ብሎናል እንግዲህ ከተማ ውስጥ የተለያዩ ነገሮች ይወሩ ነበር ቅድም እንዳልኩ መነሻችን ላይ እንዳወራ ነው ያ ነገር እንዳልሆነ ደግሞ አንተ ነግረናል እንደውም አስረግጠ ስራዎቹንም ይዘመታል ስራዎቹን እንግዲህ አድማጮቻችን ይስሙትና እንግዲህ ያው የራሳቸው በጣም አሪፍ በጣም ደስ የሚል ነገር ነው ምስጋና ማቅረብሃል በጣም አሪፍ ነገር ነው እንግዲህ በሙሉ አልበም ደግሞ እንደምንገናኝ ተስፋ አደርጋለሁ ቅርብ ጊዜ እንግዲህ ማለት አሁን ወር ሁለት ወር አይፈጅብኝም እንግዲህ ወደ ሙት ጨርሻለሁ ኦሬዲ 10% ነው የቀረኝ ያለ መዋሸት 10% ነው የቀረኝ ይሄንንም ሰርፕራይዝ ላደርጋችሁ ነው እግዚአብሔር ያክብርልኝ ሁላችሁንም ማለት ከጎኔ የነበራችሁትን ሁላችሁንም በጣም አመሰግናለሁ በችግሬም ሰዓት በታመምኩም ሰዓት የሆነ ነገር በገጠመኝም ሰዓት ለኔ የተጨነቃችሁት እንዳላችሁ እግዚአብሔር ያክብርልኝ እግዚአብሔር በጣም አመሰግናለሁ ህዝቡን በጣም አመሰግናለሁ ወዳጅ ዘመዶቼ ወገኖቼ እንግዲህ ማንም ይለኝ ወዳጅ በጣም እናመሰግናለን ዴዲ አሪፍ ኮንታክት መልካም ጊዜ አባቲሱ ማለኝ እናትሽ አፋር ያበቀለሽ ቆንጆ የጅቡቲ ምድር እከሃኑ ኤሜቴ ከኢትዮጵያ ላይ ማናይና እንኳን ከረበይ እከሃኑ ኤሜቴ እከሃኑ ኤሜቴ እከሃኑ ኤሜቴ እከሃኑ ኤሜቴ እከሃኑ 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 በሲደሊ ደብዳቤ ከታች ደርሰኝ ካለው በጣና ሜቲ በድሪያርኬ ወጪ መጣሁ ልጠይቅሽ አስና ሜቲ ብሎ በድሪያሪው የዘፈድሻኔ ያን ጊዜ ያያቴ ሜቲ የልጅሽ ላይ ፍለጋ መጣሁ አስቶቂ በሞቴ ሜቲ 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 ጋላፊናልፎ ጅቡቲ ተጉዞ ወስተኛ ማናይና ከርከረባ ያሱታቴ ሲያገናኝ የብር ጓደኛ ማናይና ከርከረባ በእኔና አንቺ ዘመን መንገድ እንደዋጠርቶ ይኸው ጠርቶ ማናይና ከርከረባ እንዳይና ፍንጫ አገናኘንኛል እድላችን ሰጥቶ ማናይና ከርከረባ ሜቴ 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 አባቲሱ ማለኝ እናትሽ አፋር ያበቀለሽ ቆንጆ የጅቡቲ ምድር እከሃኑ ኤሜቴ ከኢትዮጵያ ላይ ማናይና እንኳን ከረበይ እከሃኑ ኤሜቴ እከሃኑ ኤሜቴ እከሃኑ ኤሜቴ እከሃኑ ኤሜቴ እከሃኑ 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 በኩራው ድሃስ
ያማረጉበት አፍታሊ ዘፍኖት ውብስብናስ ታስናስ ያምብብሽ በዚህ መንደፈር መጥቶ ስንግል ቦለድ ስንግል ቦለድ ዝርቅላታቴ ማስገል ላይ ሆኖ አያትሽን ሲሞት ሜቴ 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 የጉርበትና ስን ሀቅ ጠብቂና አደራ አይና ከርከረባይ ያገርሽ ያገሬ ከፍ ስል ባንዲራ ባንዲራ አይና ከርከረባይ ማሶይቶ ስጦታ አያቴ ላያትሽ ላያትሽ ማናይና ከርከረባይ እንዳይደውላ ጅንወቲ መጣሁኝ ኮረቲ ይችል ማናይና ከርከረባይ ሜቴ 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 ሜቴ